የሪል ስቴት ቤት የገዛችሁ እና ያልተረከባችሁ እንዲሁም የመግዛት ሀሳብ ያላችሁ ሰዎች ማወቅ ያለባችሁ እንደቆያችሁን ጠበቃ ሰብለ ሰፋ ነኝ። በቅርብ ቀናት በተደጋጋሚ እያጋጠሙን ቢሮአችን ለጥብቅናና ለሕግ ምክር አገልግሎት የሚመጡ ሰዎች እየደረሰባቸው ያለው ለሪል ስቴት ቤት ገዝተው ክፍያ ከፈጸሙ በኋላ ቤቱን የሪል ስቴት አልሚዎች ጨርሰው የማያስረክቡበት መዘግየቱ ዓመት 2 ዓመት ከፈጀ በኋላ ጭራሽ ያንን ህንፃ እነሱ ሪል ስቴት ቤት እናገኛለን ብለው ዋጋውን ከፍሎ የጨረሱበትን ህንፃ ባንክ በሐራጅ የሚያወጣበት ሁኔታ እያጋጠመ ነው። ይሄ በሚሆንበት ሰዓት ባንኮቹ ቤቱን በሐራጅ ከሸጡ በኋላ የቀዳሚነት መብት ያላቸው ገንዘቡን ለመውሰድ የራሱ የሪል ስቴት አልሚው ሰራተኞች፣ ከዛም ባንኮች፣ ከዛም ገቢዎች ከላይ ቀድመው በሐራጅ ከተሸጠበት ገንዘብ መብታቸው እንዲከበር በህግ የተፈቀደና የቀዳሚነት መብት ያላቸው በመሆኑ ከሪል ስቴት አልሚው ቤት ለመግዛት ሙሉ ክፍያ የከፈሉና ቤቱን ያልተረከቡ ወይም በግማሽ ከፍለው እየጠበቁ ያሉ